ለወቅሽ ኢትዮጵያ ታላቁ ሩጫ የሐዋሳ ሐይቅ ዳር ግማሽ ማራቶን በድምቀት ተጠናቀቀ። ቱሪዝም ሚኒስቴር ከታላቁ ሩጫ ጋር በመተባበር ከአንኮበር እስከ ሐረር በሚል መሪ ቃል በ6 ከተሞች የሚያካሂደው የለወቅሽ ኢትዮጵያ ሁለተኛ ዙር የግማሽ ማራቶን በሐዋሳ ሐይቅ ዳር ተካሂዷል። በውድድሩ በወንዶችና በሴቶች የአዲስ አበባ ፖሊስ አትሌቶች አሸናፊ የሆኑ ሲሆን በወንዶች አንደኛ ስማቸው ወልዴ ከአዲስ አበባ ፖሊስ፣ ሁለተኛ ጌታቸው ኬኔ፣ ሶስተኛ ሱልጣን አብደላ ሁለቱም የግል ተወዳዳሪዎች ናቸው። በሴቶች አንደኛ ቤተልሔም አስማረ፣ ሁለተኛ ትነበብ ነጋ ሁለቱም ከአዲስ አበባ ፖሊስ፣ ሶስተኛ ያቴኔ ኮርሞሼ ከኮልፌ ቀራኒዮ ክፍለ ከተማ አሸናፊ ሆነዋል። ለወቅሽ ኢትዮጵያ የሀገር ውስጥ ቱሪዝምን ለማስፋፋት ትልቅ አቅም የሚፈጥር ነው ያሉት በቱሪዝም ሚኒስቴር የፕሮሞሽን ስራ አስፈጻሚ አቶ ተሾመ ተክሉ ከተሞቹንና አካባቢውን በቀላሉ ማስተዋወቅ ያስችላል ብለዋል። አካባቢው እንደበለጠ የቱሪዝም መስህብ እንዲሆን ማድረግ ነው ማለት ነው። ከተሞቹ እንዲተዋወቁ፣ ራሳቸውን እንዲያስተዋውቁ፣ ገጽታ ግንባታ ላይ እንዲሰራ የማድረግ ስራ ነው። ሁለተኛ ደግሞ የከተሞችን ኢኮኖሚ ማነቃቃት ነው። ምክንያቱም ሰዎች ከቦታ ወደ ቦታ ሲንቀሳቀሱ ብዙ ወጪዎችን ያወጣሉ፣ ለትራንስፖርት፣ ለምግብ፣ ለመጠጥ እንዲሁም ደግሞ ግብይቶችን ይፈጽማሉ። ስለዚህ ሁለተኛ እሱ ነው። ሶስተኛው ደግሞ ሰዎች ደግሞ ስፖርት ቱሪዝምን በማስፋፋት ጤናማ ማህበረሰብን መፍጠር፣ በዚሁም ደግሞ የስፖርት ቱሪዝም ከቱሪዝም ሀብቶች ወይ ደግሞ ፕሮዳክት የምንላቸው ምርቶች ለቱሪስቱ ከሚቀርቡ ይሄኛው ነው። አሁን ዛሬ እንዳየኸው የዓለም አቀፍ የግማሽ ማራቶኑ የሐዋሳ ላይ 24 ሀገራት የተወጣጡ አትሌቶች የተሳተፉበት ነው። አትሌቶቹ ደግሞ አሁን በውድድር ውስጥ ያሉ አትሌቶችና የቀድሞ አትሌቶችን ጭምር ከውጭ ሀገር የመጡበትና የተሳተፉበት ነው። ይሄ ቱሪዝም አካል ነው ማለት ነው። ቱሪስቶችን በሩጫ በስፖርት ምክንያት ማምጣት ችለናል ማለት ነው። ይሄ ደግሞ ለሀገራችን ቀላል አይደለም ማለት ነው። ሐዋሳ ለቱሪዝም የተፈጠረች በቱሪዝም ላይ ኢኮኖሚዋን መመስረት የሚያስችላት አቅም ያላት ከተማ ናት ያሉት ወይዘሮ መቅደስ ሁሪሶ የሐዋሳ ከተማ ባህል ቱሪዝምና ስፖርት መምሪያ ኃላፊ ናቸው። ቱሪዝም እንግዲህ እንደሚታወቀው በአሁኑ ሰዓት ትልቅ ትኩረት ተሰጥቶት ከቅርስነት ወደ ቁርስነት እየተለወጠ ያለበት የኢኮኖሚ አንዱ ዋልታ ሆኖ እየተንቀሳቀሰ ባለበት ዘመን ላይ ወይም ጊዜ ላይ ስላለን ሐዋሳ ደግሞ ትልቁ ገቢዋ ትልቁ አቅሟ የቱሪዝም አቅም ነው። ስለዚህ ከዚህ አንፃር እንደዚህ አይነት ኩነቶች ለቱሪዝሙ ትልቅ ኢኮኖሚካሊ ትልቅ አስተዋጽኦ አላቸው። ከኢኮኖሚ ባሻገር ደግሞ የገጽታ ግንባታ ላይ ትልቅ ትኩረት አድርገን እንሰራለን። ምክንያቱም ኢትዮጵያ ምን አላት፣ ማናት ኢትዮጵያ ለሚል ማናት ሐዋሳ ማናት ሲዳማ ለሚለው እነዚህ ከሀገር ውጪ የመጡ እንግዶቻችን ከሀገር ውስጥም የመጡ ያሉንን ቅርሶቻችንን ባህሎቻችንን እና ልምዶቻችንን ሼር የምናደርግበት በመልካም ገጽታ ኢትዮጵያ እንድትታወቅ ሐዋሳ እንድትታወቅ ሲዳማ እንድትታይ የምናደርግበት ትልቅ እድል ስለሆነ ከቱሪዝም አንፃር ሰፊ የሆነ ትልቅ ለወቅሽ ኢትዮጵያ የሚለውን ለማስተዋወቅ ትልቅ እድል የፈጠረልን ነው ብዬ ነው የምወስደውና ትልቅ አቅም አለው። እንደ ሐዋሳ ደግሞ እንደዚህ አይነት ኩነቶችን በማስተናገድ እንታወቃለን። ከተማችን እንግዶችን የማስተናገድ አቅሟ ኩነቶችን የማስተናገድ አቅሟ ከፍ እያለ የመጣ ስለሆነ ሌሎች ኩነቶችም ካሉ ዳኤ ቡሹ ብሎ የሚቀበል ማህበረሰብ ዳኤ ቡሹ ማለት ደግሞ ትላንትናም እንዳነሳው አፈር ለኔ ይምጣብኝ ብሎ የሚቀበል ማህበረሰብ ነው። ይሄን ባህላችንንም ጭምር ለማስተዋወቅ ትልቅ ሚና ያለው ኩነት ነው ብዬ ነው የምወስደው። አንደኛ የወጣውን የሚሸልሙልን አቶ ተሾመ ተክሌ ቱሪዝም ሚኒስትር ቱሪዝም ሚኒስትር stand down world champion የጋራ ፎቶ ሚዲያ የጋራ ፎቶ world champion